የውመል ቂያማ ትልቅ ጥምጣም ይዞ ቢመጣ ረጅም ሙስባህ ይዞ ቢመጣ በቢሊየን የሚቆጠር አካውንቱ ትቶ ቢመጣ አካሉ ቢያምር ቆዳውን ቢያጓጓ ቁመናውን ቢያጓጓ ከአላህ ዘንዳ ዋጋ የለው። የአላህ ረሕመት የሚጻፈው ፈሰአክቱቡሃ ሊለዚነ የተቁነ ወዩእቱነ ዘካተ ወለዚነ ሁም ቢአያቲና ዩእሚኑን። ኢማን ይኑረው እንጂ ቆዳውም ጠቆር ቢል ከተናቁት ጎሳዎችም እንኳን ቢሆን አካሉም ኩምሽሽ ያለ ቢሆን ምንም ይሁን ምን በአላህ ስብሓንሁ ወተዓላ በአላሁ ጀለ ጀላሉሁ ያመነ ኢማን ያለው ከሆነ የአላህ ረሕመት ከሰከራተል መውት ጀምሮ ይጠጋዋል። አንተ እየናከው ከአላህ ዘንዳ ትልቅ መጥፎ አወዳደቂ ይወድቃል ብለህ እያሰብክ ከምትጠብቀው በላይ ገዝፎ ጠልቆ ታገኘዋለህ።